ሂሮ ፓንች የተሰኘው ምርጥ የ2014 የህንድ ፊልም እንመለከታለን። የፊልሙ ዋና ገጸ ባህሪ ባብሎ ወይም ታይገር ሸሮፍ የፊልሙ ደፋርና ተዋጊ ወጣት፣ ዲምፒ ወይም ክሪቲ ሳኖን የፊልሙ የአካባቢ ጥብቅ አባት ልጅ፣ ሱራይ ሲንግ ቻውድሪ ወይም ፕራካሽ የዲምፒና የታላቅ እህቷ ሬኑ የተከበረ አባት ይገኙበታል። ታሪኩን ሲጀምር ሱራይ ሲንግ ትልቅ ስልጣን ያለውና ጥብቅ የቤተሰብ መሪ ናቸው። ታላቅ ልጃቸው ሬኑ በትዳር ምሽት ከፍቅረኛዋ ራኬሽ ጋር ትኮበለላለች። ቻውድሪና የቤተሰቦች አጎቶች እጅግ በጣም ተናደው ጥንዶችን ለማግኘት በከፍተኛ ሁኔታ ይፈልጋሉ። ጥንዶችን ለማግኘት በማሰብ የራኬሽን ጓደኞች ይይዛሉ። ከእነሱም መካከል ዋና ገጸ ባህሪ ባብሎ ይገኝበታል። ምንም እንኳን የማያውቅ ቢሆንም በግድ እንደ ተጠርጣሪ ታስሮ ይጠየቃል። በአጋጣሚ ባብሎ ታስሮ ባለበት ወቅት የቻውድሪ ታናሽ ልጅ የሆነችውን ዲምፒን ያያታል። ባብሎም ከአንድ ቀን በፊት ያገኛትን ፍቅር ያሳዘችውን የጆሮ ጌጥ ባለቤት መሆኗን ሲያውቅ የበለጠ ይማረክባታል። በመቀጠልም ዲምፒ ታላቅ እህቷን ሬኑ የፍቅር ደብዳቤ ታገኛለች። ባብሎም ሬኑ የት እንዳለች አውቃለሁ በማለት በደብዳቤ ያስፈራራትና እንድታገኘው ትረዳው ዘንድ ያስገድዳታል። ዲምፒ ግን እሷ መሆኗን አላወቀም ነበር። በዚህም መገፋፋትና መተባበር መካከል ባብሎና ዲምፒ ቀስ በቀስ በፍቅር ይወድቃሉ። ባብሎም በመጨረሻ ሬኑና ራኬሽ የት እንዳሉ ያውቃል። ነገር ግን ዲምፒን ስለሚወዳት መኮብለላቸውን እንዲቀጥሉ ይረዳቸዋል። ይህን ድርጊት ሲጋለጥ ቻውድሪና ቤተሰቡ ባብሎ እርዳታ እንደሚሰጣቸው አውቀውበታል። ባብሎን ይዘው እውነቱን እንዲናገር ለማስገደድ ወደ ዲሊ ይጓዛሉ። ዲምፒም አብራቸው ትሄዳለች። ባብሎና ዲምፒ መካከል ያለው ፍቅር ግልጽ እየሆነ ይመጣል። ባብሎ ዲምፒን ከአካባቢው ዱርዬዎች ሲታደግ የቻውድሪን እምነት በትንሹ ያገኛል። ቻውድሪን በመጨረሻ ሬኑና ራኬሽን ያገኛቸዋል። ቤተሰቡ ላይ በደረሰው ጉዳት ሊቀጣቸው ሲል ሬኑ እርጉዝ መሆኗን ትናገራለች። ይህም ዜና ቻውድሪን ያደክመውና የጥንዶቹም ሕይወት ይተርፋል። ቤተሰቡ በቀጣዩ ቀን ወደ መንደሩ ሲመለስ ቻውድሪ ዲምፒን ሀብታም ለሆነ ሰው ሊድር ይዘጋጃል። ባብሎም ወደ ከተማ ይመለስና ዲምፒን በራሱ ፍቃድ እንጂ አስኮብልሎ እንደማይወስዳት ለቻውድሪ ይናገራል። በመጨረሻም ባብሎ ፍቅሩን በቆራጥነት ሲናገር እና የዲምፒም የልብ ምት ሲታወቅ ቻውድሪ አመለካከቱን ለውጥ በማድረግ የዘመኑን ወጣት ፍላጎት ይቀበላል። በመጨረሻም ባብሎና ዲምፒም ተጣምረው ቻውድሪም ሬኑን ወደ ቤቱ መልሶ በመቀበል ፊልሙ በዚሁ ያበቃል።